ቀለበት ውስጥ ከመግባት በፊት ትልቁ ጦርነት የሚካሄደው በአእምሮህ ውስጥ ነው። ተፋላሚዎች ለፕሬስ ኮንፈረንስ ገና ቦታ በሚይዙበት ወቅት ሴዶ በከፍተኛ ንዴት ወደ ጆኒ ለምን ተገለገለ? በሀገራችን የፋይት ስፖርት ታሪክ ውስጥ ታይቶ የማይታወቅ አይደለም ለተጋጣሚዎች ለተመልካችና ለደጋፊም ጭምር ደም የሚያፈላ ፍጥጫ ተመልክተናል። በአድዋ መታሰቢያ ሙዚየም በተካሄደው የኢቲኤፍሲ አድዋ ፋይት ናይት 2 የፕሬስ ኮንፈረንስ ላይ የተወረወረው የቃላት ጦር፣ የተቃጣው ድንገተኛ ጥፊና በሴዶና በጆኒ መካከል የታየው ያልተጠበቀ የስነ ልቦና ጨዋታ የአዳራሹን ድባብ ቀይሮት ውሏል። ገና ሁሉም ተወዳዳሪዎች ቦታቸውን ሳይይዙ ጆኒ መቀመጫው ድረስ ምግብ ይዞ በመግባት የሴዶን ስነ ልቦና ለመንካት አስቦ ያለምንም ቃላት መወራወር፣ ሴዶ ይህን ሲመለከት በከፍተኛ ንዴት ወደ ጆኒ ካልሄድኩ ብሎ በጋርዶች ሲገለገል ተመልክተናል። እንቁላል ይወረወራል ተብሎ በተጠበቀበት መድረክ ላይ ጆኒ ሴዶን ዝም ለማሰኘት የተጠቀመበት ድንገተኛ አሽሙርና ንቃተ ህሊና በምድቡ ላይ ያነደደው የበቀል እሳት የስፖርቱን ደጋፊዎች በከፍተኛ ጉጉት ውስጥ ጥሏል። በዛሬው ዝግጅታችን የነሐሴ 21ን ታላቅ ፍልሚያ ሙሉ ምስል፣ ያልተሰሙ ሚስጥሮችንና የወደፊቱን የኢቲኤፍሲ 03 የሞትና የሽረት መንገድ በጥልቀት እንተነትናለን። እስከ መጨረሻው አብራችሁን ቆዩ። ውድ የቻናላችን ቤተሰቦችና የሀገራችን የስፖርት አፍቃሪዎች፣ በሀገራችን የፋይትና የቦክስ ስፖርት ታሪክ ውስጥ አዲስ ምዕራፍ የከፈተውን ታላቅ ሁነት ይዘንላችሁ ቀርበናል። በአድዋ መታሰቢያ ሙዚየም ተገኝተን የታዘብነው የኢቲኤፍሲ ኢትዮጵያን አልቲሜት ፋይቲንግ ቻምፒየንሺፕ የፕሬስ ኮንፈረንስና የተፋላሚዎች የፊት ለፊት ፌስ ኦፍ ስነ ስርዓት ፍጹም በሆነ ውጥረት፣ በስነ ልቦና ጦርነትና ባልተጠበቀ ድንገተኛ ክስተቶች ታጅቦ ውሏል። ወደ አዳራሹ ያመሩት በርካታ የሶሻል ሚዲያ አካላት፣ ቲክቶሮችና ደጋፊዎች እንደ ወትሮው እንቁላል ይወረወራል ወይስ ከባድ አካላዊ ፍጥጫ ይነሳል ብለው በስጋትና በጉጉት ቢጠብቁም የዕለቱ ዋና አጀንዳዎች ግን ሌላ መልክ ይዘው አልፈዋል። የዝግጅቱ ስፋትና ድምቀት ከአድዋ ሙዚየም እስከ ኩሪፍቱ ካምፕ። ይህ በኢቲኤፍሲ እና በሸጋ ኢቨንት አዘጋጅነት የቀረበው አድዋ ፋይት ናይት 2 ከአዲስ አበባ ወጣቶችና ስፖርት ቢሮ፣ ከኢትዮጵያና ከአዲስ አበባ ቦክስ ፌዴሬሽኖች እንዲሁም ከአካታች ማርሻል አርት ፌዴሬሽን ጋር በመተባበር የተዘጋጀ የምስራቅ አፍሪካ ግዙፍ የፍልሚያ ምሽት ነው። ተፋላሚዎቹ ነሐሴ 21 ቀን 2018 ዓ.ም ለሚካሄደው ታላቅ ፍልሚያ በኩሪፍቱ ሪዞርት ካምፕ ውስጥ ተዘጋጅተው የመጡ ሲሆን በዝግጅቱ በሳፋሪኮም፣ በአባይ ቲቪ፣ በጎፈሬ እና በኩሪፍቱ ከፍተኛ ስፖንሰርሺፕ የተደገፈ መሆኑ ደግሞ የስፖርቱን እድገት ደረጃ ያሳያል። በጋርድና ገላጋይ የተደረገው የስነ ልቦና ጦርነት በሴዶና ጆኒ። የዕለቱ ትልቁና ዋነኛው መነጋገሪያ የነበረው የሴዶና የጆኒ የፊት ለፊት መጋፈጥ ወይም ፌስ ኦፍ ነበር። ሁለቱ ተፋላሚዎች ምንም አይነት እንቁላልም ሆነ ጥፊ ሳይቀማመሱ በጋርዶችና በገላጋይ ጣልቃ ገብነት ሳይነካኩ በሰላም ተለያይተዋል። ነገር ግን ይሄ ሰላም የውሸት ሰላም እንደነበር መድረክ ላይ የታየው ሁነት ያረጋግጣል። ሴዶ ማይክራፎኑን ይዞ በከፍተኛ እምነት ድል እንደሚያደርግ በሚናገርበት ሰዓት ጆኒ በሙሉ መረጋጋት ምግብ እየበላ መታየቱ የአዳራሹን ትኩረት ስቧል። ይህ ድርጊት በውጊያ ስፖርት ዓለም ውስጥ ትልቅ የስነ ልቦና ጥቃት ወይም ሳይኮሎጂካል ዋርፌር ተደርጎ ይወሰዳል። ጆኒ የምትናገረው ነገር አይበግረኝም፣ ቦታም አልሰጥህም የሚል አሽሙር ያዘለ መልእክት ለሴዶ አስተላልፏል። የመድረኩን ድባብ ያናጋው ድንገተኛ ጥፊ በንቃተ ህሊና። በሌላ በኩል በኢቲኤፍሲ 01 የመክፈቻ ዙር ላይ ሽንፈት አስተናግዶ የነበረውና አሁን ከሴዶ ጋር በጋራ ቲም ውስጥ የሚገኘው ተፋላሚ ንቃተ ህሊና በዕለቱ ያሳየው ባህሪ አዳራሹን በከፍተኛ ሁከት
አምሷል። ለነሐሴ 21 አድዋ ፋይት ናይት ከተመደበለት ተቃራኒ ተፋላሚ ጋር ፊት ለፊት በሚቆምበት ቅጽበት ንቃተ ህሊና ያልተጠበቀ ከባድ ጥፊ በባላጋራው ላይ ሰንዝሯል። ይህ ድርጊት በአዳራሹ ውስጥ ከፍተኛ ግርግር ያስነሳ ሲሆን የአሰልጣኞችና የጥበቃ አባላትን ጣልቃ ገብነትም ጠይቋል። ንቃተ ህሊና ከመጀመሪያው ሽንፈቱ በኋላ ምን ያህል ተቆጥቶና ለበቀል ተዘጋጅቶ እንደመጣ የዛሬው አቋሙ ግልጽ ማረጋገጫ ነው። በመግለጫው ላይ ይፋ እንደተደረገው በአድዋ ፋይት ናይት ላይ በርካታ የወንዶችና የሴቶች ተጠባቂ ፊልሚያዎች ተዘጋጅተዋል። የሴቶች ውድድር መካተቱ ለኢቲኤፍሲ አዲስ ድምቀት የሰጠ ሲሆን ከሁሉም በላይ ግን የሰዎቹን ቀልብ የሳበው የወደፊቱ የውድድር መስመር ነው። ሴዶና ንቃተ ህሊና በየምድባቸው ካሸነፉ በኢቲኤፍሲ 03 መድረክ ላይ ፊት ለፊት ይገናኛሉ። ምንም እንኳ አሁን በአንድ ቲም ውስጥ ቢገኙም ንቃተ ህሊና በመድረኩ ላይ ይፋዊ ዛቻ አስተላልፏል። ለማሸነፍ ያብቃህና ቀለበት ውስጥ ላግኝህ። ይህ ንግግር በሁለቱ ተፋላሚዎች መካከል ያለውን ውስጣዊ ፍክክርና የክብር ፍልሚያ ግልጽ አድርጎታል። ውድ ተመልካቾቻችን እንግዲህ የፍልሚያው አካሄድ በዚህ መልኩ እንደጋለ ቀጥሏል። ሴዶና ንቃተ ህሊና በየምድባቸው አሸንፈው በኢቲኤፍሲ 03 ላይ ይገናኛሉ ብላችሁ ታስባላችሁ? በሴዶና በጆኒ ፍልሚያስ የጆኒ የዛሬው የምግብ አሽሙር ይሰራል ወይስ የሴዶ ዛቻ እውን ይሆናል? ሐሳባችሁንና ግምታችሁን ከታች በኮሜንት ላይ አጋሩን። ቪዲዮን ላይክ ማድረግና አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህ አሴንድ ቴሊስ ነው። በሌላ ዝግጅት እስከምንገናኝ ሰላም ቆዩን።